አላህ ይስጥልን። ለየት ባለ መልኩ ነው ያፈጠርነው። ሽማግሌው አሚር ሰላም አለይኩም ውድ ቤተሰቦቻችን እንደምን አላችሁ? እኛ እንደዚህ ፋፈሽ ብለን እያፈጠርን እንዳለ ነው። እናንተም ከቤተሰብ ከዘመዶቻችሁ ጋር ከጓደኞቻችሁ ጋር እንደዚህ ፋብላችሁ እንደምታፈጥሩ ባለሙሉ እምነት ነን እና ዛሬ ተሰብስበን ወላሂ በጣም ደስ የሚል ፍጡር እጅሽ ይባረክ፣ አላህ ይስጥልን፣ ተባረኪ፣ እደጊ፣ ተመንደጊ። በቃ እውነትም አሚር ትልቁ ሽማግሌ ነው ያለች። ሰላም አለይኩም ውድ ፋሚሊዎቻችን እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም ነው። ዛሬ እንግዲህ ያው በቤታኒ ቤት ነበረ ደስ የሚል ፍጡር ሰብሰብ ብለን ጎረምሳ እንዲሁም ሳዱላም አለች ሰብሰብ ብለን አፍጥረናል። በጣም ደስ ይል ነበረ እና ቤታኒ እንግዲህ ሰብሰብ አድርገሽ ስለጠራሽኝ ጀዛክላሁ ኸይረን እናመሰግናለን። ሰላም አለይኩም ወራህመቱላህ። ያው ፍጡሩ በጣም አሪፍ ነበረ። ምግቡን ያቆምኩት አሁን ለማውራት ያክል ነው እንጂ እስካሁን እየበላሁ ነበር። እንደዚሁም አውራ ባትሉ ደስ ይለኝ ነበረ በበላ ማለት ነው። እና እጅሽን ምንድነው የሚባለው ቁርጥማን አይንካው ነው የሚባለው አይደል? እና በጣም እናመሰግናለን። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ሰላም ናችሁ ወይ? እኛ ሰላም ነን አልহামዱሊላህ። ያው ረመዳን 1-2 ወር ቢጨመርልን ሁላ ደስ ይለኛል። እንደዚህ የመጣን እንደዚህ የሚያማምር ኢፍጣሮችን እያፈጠርን እና በቃ በጣም ደስ ይላል ድባቡ ምናምን ወላሂ በጣም ነው ደስ የሚለው። እና ቢታኒያ ደግሞ እንደዚህ እኛን ሰብስበሽ ስለጠራሽን አላህ ያክብርሽ። አላህ ደግሞ በወጣ ይተካ። ብዙ ሰዎችን ደግሞ ቀጣይ ዓመት የምታስፈጥሪ ሰው ያደርግሽ። እና በቃ የሆነ አሁን ሁሉም ቦታ ምናምን እንጠራለን እና ደግሞ እንደዚህ የሚያምር ድባብ ኖሮት ምናምን ብቻ በጣም ነው ደስ የሚለው ወላሂ። እና ያው አክብረሽ ስለጠራሽን ከልብ እናመሰግናለን። ለእናንተም የረመዳን ያሰባችሁት ነገር ሁሉ የሚሳካበት እቅድ ውጥናችሁ የሚሞላበት ያደርግላችሁ። ለቢታኒያም ደግሞ በዚህ ዓመት ያቀሻቸው እቅዶች ሁሉ እንዴት ሆነ በቃ እንዴት ሳላስበው እንዴት ምንም ሳለፋ ብለሽ የምታስቢውን ያክል በፍጥነት ያሳካልሽ አላህ። እና አላህ የተሻለ ደረጃ ያድርስሽ። ጠንካራ ሴት ነሽ። ብቻሽን ብዙ ነገሮችን እየተጋፈጥሽ ነው። ሁላችንም ውድ ፋሚሊዎች እናግዛት። ሰብስክራይብ እያደረገን ቪዲዮዋን ላይክ ሼር እያደረገን ቪዲዮ በምትለቅ ሰዓት ሁሉ ጊዜ ያው ባናየውም ራሱ ከፍተን እናስቀምጠው ምናምን በቃ እንተባበር፣ እናግዛት። ጀግና ሴት ነሽ። አላህ ያክብርሽ። ስለጠራሽን ደስ ብሎኛል። ምግቡ ነው እንደሚያስወራው። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኛ አለን እግዚአብሔር ይመስገን። ያው ምንም ነገር ከመናገሬ በፊት እሱ እንዳለው በቅድሚያ ይሄን ቤት ሁላችሁም የሁላችንም ቤተሰቦች እዚህ ትገኛላችሁ በእርግጠኝነትና ሰብስክራይብ ያላደረጋችኋት እህታችንን ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱልን። ምክንያቱም ያው ላይክ ሼር ሰብስክራይብ ማድረግ ምንም የሚጎዳ ነገር የለም። ለምታደርጉት ሰው ግን ትልቅ ቫልዩ ስላለው ሁላችሁም በቻላችሁት መጠን ሰብስክራይብ አድርጉ። ከዛ በመቀጠል ወደ ምግቡ ስንመጣ የምር በጣም ደስ ይላል። እግዚአብሔርን የምሬን ነው። በጣም ነበር የሚጣፍጠው። እኔ አላቅም ብቻ እንደ ዘንድሮ እኔ እንደዚህ ኢፍጣር ምናምን እየተዟዟርኩኝ ብዙ ቦታ አፍጥሬ አላቅም። ጌታን የምሬን ነውና ደስ ብሎኛል በዚህ መልኩ ስላፈጠርኩኝ ብዙ ሰዎችን በመተዋወቂያ እህት ወንድሞችን በማፍራቴ ለዚህ በቅቻለሁኝና እግዚአብሔር እናመሰግነዋለሁ። እና እህቴ አንቺም እግዚአብሔር በወጣ ይተካ። የወጣሽውን ነገር ሁሉ ይመልስልሽ ባላሰብሽው መንገድ ነው። ፈጣሪ እድሜና ጤና ይስጥሽ፣ ልጅሽንም ያሳድግልሽ። በተረፈ እጅግ በጣም እናመሰግናለን። የሚጣፍጥ ነገር ነበር ያዘጋጀሽው። ሁላችሁም ግን ሰብስክራይቧን እንዳትረሱ። የኛ ለብቻችን ያው የጾም ምግብ አዘጋጅታ ለነሱ ደግሞ ያው ሁሉንም የሚያካትት ስለሆነ ለሁለታችንም የሚሆን ምግብ አዘጋጅታ ነበር። እንደዚህ እንግዲህ በአማረ መልኩ የጠራችን። ብቻ ያው እግዚአብሔር እጅሽን ይባርክ ነው ማለት የምፈልገው። እናመሰግናለን። አሰላሙ አለይኩም ወራህመቱላህ። እንዴት ናችሁ ውድ ፋሚሊዎቻችን? ደህና ናችሁልን? ያው ዛሬ ደስ በሚል ኢፍጣር ከቢታኒያ ጋር ተገናኝተናል እና ወላሂ ለየት ያለ ነው፣ ደስ ይላል። እኔ አረብ ሀገር ደርሶ የሚመጡ ሴቶች ግን ባለሙያ እንደሆኑ እያየሁ ነው በዚህ አጋጣሚ። የምር ወላሂ የምር በጣም ባለሙያ ናቸው
ማሻአላ ነው። ምግቡም ሹርባ አልወድም ነበር፣ ይኸው ዛሬ ጠጣሁኝ። ጆሲን አስጠጣኝ ባይዘይ እዚህ ያሉት እንጃ እኔ እስካሁን ብቻ ወላሂ ይኸው ሶፊ ባለፈው ሶፊ ቤትም አፍጥረን ነበር። እዚህ በቃ እነዚህ ሳውዲ ደርሰው የመጡ ሰዎች እጃቸው ማሻአላ ነው። ኧረ አንተ ልጅ ነው ምንድነው? ቆይ አንተ ቆይ እንደዚህ አላልኩም፣ ግን እኔ ተመችቶኛል። ብቻ የናድን ቆንጆ ነው፣ ተመችቶኛል። አነካካኝ የተመጣ እና ወላሂ ደስ በሚል ይኸው ምግቡንም አይታችሁታል። ግን አሁን ብዙ ባለወራ ትንሽ ልበላ ስላሰብኩኝ አሁን ቀጣይ ቶሎ አውሪና ጨርሽሽ። ሰላም አለይኩም ፋሚሊዎቻችን፣ እንዴት ናችሁ? ደህና ናችሁ ወይ? እኛ አልሐምዱሊላህ በጣም ደህና ነን። እንግዲህ ማሻአላህ በጣም ደስ ይላል እንደዚህ ተሰባስበን። ያው ሁሉን ነገር ብለውታል እነሱ። አንድ ሳልናገር ማላልፈው ግን እንዲህ እንዳሉ ረመዳን ብዙ ወይም 2 ወር ቢሆንልን በጣም ደስ ይላል። ላይክ እንደዚህ ስብስብ ብለን ብዙ ከዛ በላይ ቢሆንልን በጣም ደስ ይላል። በጣም ምን ችግር አለ? ሁሉም ነበር ደስ የሚለው፣ ግን ማስቀጠል እንችላለን። ያው በዚህ ረመዳን ድባቡን እና በጣም ደስ ይል ነበር። ማሻአላህ ነው። እና እህቴ ቢታኒያ እዚህ ፕሮግራም ላይ ስለጠራሽን አክብረሽ ስለሰበሰብሽን በጣም ደስ ብሎናል። ምግቡ በቃ ተነግሯል። በጣም ደስ የሚል በጣም የሚጣፍጥ ቆንጆ ሙያ ያለሽ ማለት ነው። እና ቴንክ ዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ፋሚሊ? ዛሬ ለየት ያለው አይ ብዙ ሙገሳ ሲበዛ ውሸት እንዳይመስል ብዬ ማሞገሱን ልተውና በተረፈ በጣም ነው የሚጣፍጠው። የምሬን ነው። ምግቡ እንደዚህ ሰብሰብ ብለን ምናምን ብቻ ደስ የሚል ነገር አለው። አክብረሽ ስለጠራሽኝ አመሰግናለሁ። በዚህ አጋጣሚ ሹክራን። ማሚን የምትያት ነገር አለሽ? ማሚን የምትያት ነገር አለሽ? ወድሻለሁ አትያት? ወድሻለሁ አትያት? የሆነ ነገር ቢያት እና ውድ ተመልካቾቻችን እንደምታዩት እንግዲህ ኢፍጣራችንን አፍጥረናል። አልሐምዱሊላህ ወንድሞቼ አክብራችሁን ስለመጣችሁ በጣም ደስ ብሎኛል። የቀራችሁም አላችሁ በጣም ብዙ ሰዎች ባለመምጣታችሁ ትንሽ ደብሮኛል። ኢንሻአላህ ግን በሌላ ጊዜ እንደምንካካስ ተስፋ አደርጋለሁ። በሌላ ረመዳን ሳያልቅብን እንደምንገናኝ ወይም ደግሞ እንደምትጠሩ ወይም እንደምጠራችሁ ተስፋ አደርጋለሁ። እና በድጋሚ ስለመጣችሁ በጣም ደስ ብሎኛል። እንዲሁም ደግሞ ውድ እህቶቼ ተመልካቾቼ በአገር ውስጥ ያላደላችሁ ከውጭ ያላችሁ የመዳም ቅመሞች አይዞን፣ እንግዲህ አላህ የልባችሁን ፍላጎት አሟልቶላችሁ አገራችሁ መታችሁ እንዲሰብሰብ ብላችሁ የምታሳልፉ ያድርጋችሁ። ምንድነው እሱ? ናት ማንጎ። ይሄ ማንጎ አይደለም አይ እና ውድ እህቶቼ እንግዲህ ኢንሻአላህ በአገራችሁ በቀጣይ አመት በአገራችሁ ሰብሰብ ብላችሁ ከፋሚሊዎቻችሁ ጋር እንደምታሳልፉ ተስፋ አድርጋለሁ። አይዟችሁ፣ በርቱ። ትንሽ ነው የቀራችሁ። እኛ ረመዳን ባላለቀብን እንዲሁም በተጨመረልን እያልን ነው። ለመዳም ቅመሞች ደግሞ ስራው በጣም አድካሚ ስለሆነ ትንሽ የመሰልቸት ባህሪ እንደሚመጣ አምናለሁ። ግን አይዞን ኢንሻአላህ በቀጣይ አመት በራሳችሁ በጎጃችሁ በቤታችሁ በቤተሰቦቻችሁ መልካም ጊዜ እንደምታሳልፉ ተስፋ አድርጋለሁ። እና ውድ እህቶቼ ስለምታበረታቱኝ በጣም አመሰግናለሁ። በድጋሚ ቲንኪ እንኳን ደህና መጣችሁ።